ጠበሉ በሽታን ሁሉ ከሰው የሚነጥቅ በዚህም ሳቢያ ሚጣቅ ከሾላው ስር አማኑኤል ቢያገሳ በሽታዬ ሁሉ እክቱን አነሳ ተብሎ የተገጠመለት ፍል ጸበል ስለሚገኝበት ስለሚጣቅ ደብረ መንክራት ቅዱስ አማኑኤል ገዳም ምን ያህል ታውቃላችሁ? በጎል ሰከበ ደብረ መንክራት ሚጣቅ አማኑኤል ገዳም በሰሜን ሸዋ ዞን በወሰና ወራና ከዋዩ አንገት መውጊያ ቀበሌ ልዩ ስሙ ሚጣቅ የተባለበት ስፍራ ከደብረ ብርሃን ከተማ በስተ ደቡብ ምስራቅ 30 ኪሎ ሜትር ርቀት ላይ ይገኛል። ደብረ መንክራት ቅዱስ አማኑኤል ገዳም የተመሰረተው በአማ ኢየሱስ ዘመነ መንግስት ማብቂያ አካባቢ 1760 ዓ.ም እንደሆነ ታሪክ ያስረዳል። ገዳሙን በመጀመሪያ የመሰረቱት አባ ጽዮን የሚባሉ አባት ሲሆኑ አካባቢውና ቤተክርስቲያኑ ከፍተኛ እውቅና ያገኘው በደጉ ሩህሩህ የሸዋ ንጉሥ ኃይለ ሥላሴ ዘመነ መንግስት ነው። ጽላቱ አባ ጽዮን ከደብረ ዳሞ ገዳም በ1760 ዓ.ም እንዳመጡት ይነገራል። 2837 ሜትር ከፍታ ላይ የሚገኝ ሲሆን በቀድሞ ዘመን ጥቅጥቅ ባለ ደን ተሸፈነ ነበር። ደኑም የሃይማኖት መሪዎች በነዋሪዎች ዘልማዳዊ ለትውልድ የጋራ ስምምነት ሕግ ይጠበቅ እንደነበር ድርሳናት ይተርካሉ። ቤተክርስቲያኑ የተሰራበት ቦታ ድልድይ ዋሻ ይባል እንደነበር፣ አሁንም አማኑኤል ቤተክርስቲያን ካለበት በቀኝ በኩል ከገደል ስር ይገኛል። ሚጣቅ አማኑኤል ንጉሥ ኃይለ ሥላሴ ትልቅ የታሪክ ግንኙነት ያላቸው ሲሆን በቅድመ አያታቸው ዘመነ መንግስት በአባ ጽዮን የተሰራ ቤተክርስቲያን በዕድሜ ብዛት ተጎሳቅሎ ስላገኙት እንደገና ለመስራት ሱባኤ ገብተው እንዲሰራ ሲፈቀድላቸው ከአፋፍ በታች መሆኑ ለማደስ ስለቸገራቸው በአሁኑ ሰዓት ቤተልሔም ባለበት ቦታ ላይ ቤተክርስቲያኑን ሰርተው ታቦቱን ከቀድሞ ቦታ አስቀምጠው አስገብተውታል። በኋላም ንጉሥ ኃይለ ሥላሴ ያሰሩት ቤተክርስቲያን በዕድሜ ብዛት በማርጀቱ በአዲስ እንዲሰራ ወይዘሮ ወሰንየለሽ የተባሉ ግለሰብ ለንግሥት ዘውዲቱ አቤቱታ አቀረቡ። ንግሥቲቱ በመፍቀዳቸው ወይዘሮ ወሰንየለሽ ሕንፃ ቤተ ክርስቲያኑን በ1913 ዓ.ም አስመሰረቱ። ይህ ቤተ ክርስቲያን ለማሰራት ወይዘሮ ወሰንየለሽ 16,000 ማርተሬዛ ተኮናትረዋል። ቤተ ክርስቲያኑ ሲሰራ ከእንጨት ሥራ ከመንግሥት ደን ከሙገሬ ዛላ እና ወፍ ዋሻ ከሚባሉ ቦታዎች ዛፍ ተፈቅዷል። ከእነዚህ ቦታዎች የተገኙ እንጨት የጣሪያ እንጨት፣ አምደ ወርቅ፣ በሮቹ፣ መስኮቶቹ፣ ሌሎቹ ቅርጻ ቅርጽ ተሰርተዋል። ጣሪያውም በከብት ቆዳ፣ በጠፈር፣ በተማግሮ፣ በሳር ክዳን ተከድኖ ነበር። ሕንፃ ቤተ ክርስቲያኑ የተገነባው በተለያየ ድንጋይና በኖራ ሲሆን ግንበኞቹ ጣሊያኖች ነበሩ። ዋና መሐንዲሳቸውም ኒኮላና ኮስታ የሚባሉ ጣሊያኖች ነበሩ። የፋሽስት ኢጣሊያ ወረራ በድል ከተቀለበሰ በኋላ በገዳሙ የሚኖሩ አባቶች የቤተ ክርስቲያኑ ጣሪያ ከሳር ወደ ቆርቆሮ እንዲዛወር ለንጉሥ ኃይለ ሥላሴ አመልክተው ተቀይሯል። በዚሁ ቤተ ክርስቲያን በአገልግሎት ላይ የሚገኘው ደውል ከብር ከነሐስና ከተለያዩ ማዕድናት በማሰራት ያበረከቱት አፄ ምኒልክ እንደሆኑ ታሪክ ያወሳል። ገዳሙም በዓመት በአማካኝ 10,000 በላይ የእምነት ተጓዦች የሚጎርፉበት ሲሆን ይህም ለጥምቀት 28 እና ለግንቦት 28 ዋና ዋናዎቹ ናቸው። የሚጣቅ አማኑኤል ጠበል በሀገራችን ታዋቂ ከሆኑ ፈዋሽ ጠበሎች መካከል አንዱ ነው። ይህ ጠበል ባርከው አገልግሎት እንዲሰጥ ያደረጉት አባ ወልደ ኢየሱስ የሚባሉ አባት ሲሆን አባ ወልደ ኢየሱስ ሞዓ ገዳም ከሐይቀ እስጢፋኖስ እንደመጡ ይነገራል። አባ ወልደ ኢየሱስ ኃይለ ሥላሴና ተአምር ከተደረገለት ደጃዝማች ጋር በተገናኙ ወቅት የዚች ቦታ ክብርና ተአምር ተገልጾልኝ አማኑኤል በፍቃዱ ወደዚች ቦታ እንድመጣ አድርጎኛል። አሁንም ንጉሥ ሆይ ፍቃዱ ይሁንና ቦታው ደብር መባሉ ቀርቶ ይገደም ዘንድ እጠይቆታለሁ ብለዋቸው ንጉሡም ፍቃዳቸው ሆኖ ይገደም ችሏል። መምህር አባ ወልደ ኢየሱስም ጸበሉን ባርከው በድዌ ቁራኛ የተያዙ ምዕመናንን በመፈወስ ላይ ይገኛል። በዚህ ጠበል ቦታ ከተደረጉ ተአምራት መካከል ዋና ዋናዎቹ የሚከተሉት ናቸው። ሁለት ዓይናቸው የታወረ አንድ ደጃዝማች ፊታቸውን
በውሃ ከታጠቡ ወቅት ዓይናቸው ስለበራላቸው ለንጉሥ ሳህለ ሥላሴ በዚህ ውሃ ታጥቤ ዓይኔ በራ ብለው ተናግረው ለአባ ወልደ ኢየሱስ በመመስከር የአሁኑ ጸበል እንዲከብር ተደርጓል። አቶ ወልደ ትንሣኤ ለማ እና እማሆይ አስከለ ማርያም የተባሉ ሰዎች ካንሰር ተፈውሰዋል። በአጠቃላይ በሚጣቅ አማኑኤል በርካታ ታሪኮች የተተገበሩ ሲሆኑ የጥቅምት አማኑኤል በዓል አከባበር ጀምሮ ግርምትን ያስጭራል። በንጉሥ ሳህለ ሥላሴ አማካኝነት አዲሱ ቤተክርስቲያን በገባ በአምስተኛው ወር ጥቅምት 27 ቀን 1827 ዓ.ም ብዛቱ ከወትሮ የተለየ የፀሐይ ብርሃን መጋረድ የቻለ አንበጣ መንጋ መላ ሀገሪቱን ሸፈነ። ንጉሥ ሳህለ ሥላሴም በተፈጠረው ክስተት በማዘን ለቅዱስ አማኑኤል ስዕለት በማድረግ ከወትሮ ልማዳቸው በመለየት ከዙፋናቸው በመውረድና ልብስ መንግስታቸውን በማውለቅ አመድ ነስንሰው ማቅ ለብሰው መዝሙረ ዳዊትን የደገሙ ጸልየዋል። በጥቅምት 27 ለጥቅምት 28 አጥቢያ ሌሊቱን ሰፍሮ ያደረው የአንበጣ መንጋ ካደረበት ከመላው ኢትዮጵያ መሬት ለቆ በመሻገር የመን አደረ ይባላል። በልማድ አንበጣ በቀን እንጂ በሌሊት ሂዶ አያውቅም። ሆኖም መንጋው በሌሊት ከመሬት ለቆ በንፋስ ኃይል እየተገፋ ወደ ላይ ከወጣ በኋላ ጎህ ሲቀድ ለዓይን አልታየም። አንበጣው ወዴት እንደሄደ ሲጠየቅ የነበረው ሕዝብ መጠቀ ወጣ ወይም ከሀገራችን ወጣ የሚል መልስ በማግኘቱ ምክንያት በመጠቀ ምትክ ሚጣቅ ተብሎ አካባቢው ተሰይመዋል። የገዳማት ታሪክ እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ።